ከብሌን ጋር ሆነሽ ከሌላ ሴት ጋር የፈለከውን ላይፍ ናታ መኖር ትችላለህ። ስለኔ ህይወት አይመለከትም። የኔን ስም ከዚህ በኋላ እንዳታነሳ። ዛሬም ቢሆን ላስጠነቅቀው መሄደው ከዚህ በኋላ ስለኔ ነገር አይመለከተውም። ስሜንም እንዳያነሳ በዛውን ምቃውን መልስለታለሁ። ማስወጣትም እኔ የኛ ቤት ነው ገባሽ? እኔ እወጣልሃለሁ። አንተ እንድታስወጣኝ አልጠብቅም። ያዛልኛ የድሮ ቃል ኪዳን አንተን ተንበርክካ መስለምን አይለችም። ገባህ አይደል? የድሮ ቃል ኪዳን አለመነች አምጪው እስቲ አምጪው። ሁሉንም ይዘሽ መተሻል። እስቲ አምጪው። የረሳሽው ነገር እንዳይኖር ኧረ ቤት ተቀበላታለሁ። አምጪው። ተረጋጊ። ለማንኛውም ሰላም እንዴት ናችሁልኝ? ውድ የዩቲዩብ ፋሚሊዎቼ፣ እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ። እንግዲህ 4400 ደርሰናል። ቴንኪው የኔ ጌታ ኑሩልኝ። በጣም ነው የማመሰግነው። ክበሩልኝ። ፋሚሊዎቼ ሰሞኑን ትንሽ ጥፍት ብዬባችሁ ነበር። ብዙዎቻችሁን ቃልዬ የጠፍተሽ ነው ምናምን ነገር እያላችሁ እየደወላችሁልኝ ነበር። አለሁኝ ለመናፈቅ ብዬ ነበር፣ ደግሞም ተሳክቶልኛል። ብዙዎቻችሁ በጣም ተጨንቃችሁ ነበር። ደህና ነኝ። ትንሽ የናፍቆት ስሜትን ትንሽ ላሳይብኝ። ናፍቃናለች እንዴ? ይችልች እውነት እናውራ። ናፍቃናለች እኔ አይመስለኝም። ምን ይወስድ እና እንግዲህ ፋሚሊዎቼ ሰሞኑ ፖስት እየተደረጉ ያሉትን ቪዲዮዎች እያየሁ ነው። አንዳንድ ፓራሳይት የሆኑ ሰዎች አልፋታ ብለውኛል። እኔ ምን እንደሚሻላቸው ራሱ አላውቅም። እንዴት ነው ታውኝ አልኳቸው ማለት ተይናሉኝ። ታውኳቸው። ከተውኳቸው በኋላ ደግሞ ድጋሚ እኔን ስም እያነሱ በጣም ግራ እያጋቡኝ ያሉት ማለት ትላንትናም እናታንና ብሌን የሰሩትን ቪዲዮ እንዴ ዋግ እናቴ ተሙት። አቡኪ ንገሪው። ዋግ አታውቃትም እቺ ልጅ። ማሚን ቃል እኮ ናት የናታን የመጀመሪያ ቸካ ማለት ነው እቺ። እንዴ ኧረ ታውቂያታለሽ። ዋግ ሙድያሽ ነው አውቀሽ ነው እናቴ አይቻለሁ ማለት በዛ ልክ እኔ መናገራቸው ምናምን ስላንሆናል አንስተው እኔን ብሊም ለማድረግ መሞከራቸው ማለት እኔ እውነት ለመናገር ሌላ ሰው ቢሆን ሌላም ነገር ላይ ሊዳረስ ይችላል ምናምን። እንዴት ነው እኔ ብዙ ነገሮችን በሳቅ ማለፍ ስለምፈልግ ነው እንጂ እንዴት ነው ማንም ሰው ሲወለድ ወይ ሲፈጠር ድህነቱን ፈልጎ የተፈጠረ ወይንም ደግሞ ሀብታም ቤት እወለዳለሁ ብሎ ሀብታም ቤት የተወለደ ሰው እሱን አይደለም። አቡኪ ጎረቤት አለኝ፣ እዚህ ጎረቤት አለኝ፣ እዚህ ጋር ወረድ ብሎ ጎረቤት አለኝ፣ እዚሽ ጋር ከጀርባ ጎረቤት አለለው ዲርማማ እንዴት ነሽ የኔ አባት? አማን ነው የሳይር አስተማድ። እኔ ዘመድ አለኝ፣ ቤተሰብ አለኝ። ለዋግነር ኮሜንት ላይ ጻፊለት። እኔ አለለም። አሁን ላይ ዛሬ የተናደድኩበት ምክንያት በቪዲዮ ብቻ ሳይሆን ከዚህ በፊትም ሁለቱ አንድ ላይ የሆኑ ምናምን እኔን መናገር በቃ እኔ አሁን ላይ ያነሱን እርግፍ አድርጌ ትቼ ከዩቲ ጋር ራሴን ላይፍ ጀምሬያለሁ። ይገባኛል። እኔ ባንዴ እሱን ትቼ ምናምን ነገር ከሌላ ሰው ጋር ሲሆን እሱ አናዶት ሆነ በሚገባው ልክ በጣም ለምኜዋለሁ፣ ተለማምጬዋለሁ። እንዴት ነው ራሴን ክብሬን ሴትነቴን ዝቅ አድርጌ ሁላ ተንበርክኬ ይቅርታ ጠይቄዋለሁ። ማለት ጥፋተኛ ነኝ፣ እሱ ጥፋተኛ እንዳልሆነ እኔ ጥፋተኛ እንደሆንኩ ብቻ አድርጌ እሱን ይቅርታስ አዴ ዲጄ ሞስ አይቀርም፣ ያራዳ ልጅ አይቀርም። እናቴ ትሙት አፍታታን እኮ የዛን ቀን ዲጄ ሞስ እንዲህ ሙዳችንን ቀይር ነው ያደረገው። እናቴ ትሙት ብያለሁ። ብዙዎቻችሁ ደግሞ በዛ በጣም ተናዳችሁብኝ። ከብዙዎቻችሁ ጋር በዚህ ነገር ተጋጭቼ ነበር። ማለት እኔ ያን ሁሉ ያደረኩት ፍቅርን ብዬ ነው እንጂ እንዴት ነው ወደድኩክ እንጂ ሞትኩለት አላልኩትም። አይደለም ፍቅረኛ ይቀርና ሰው ከቤተሰቡም ይለያያል። አይደለም ከፍቅር ጓደኛ ምናምን ነገር ቀርቶ ማለት ነውና የምር አሁን ላይ እኔ እንደዚህ አይነት ነገሮችን አንስቼ ባላወራ በጣም ነበር ደስ የሚለኝ። ማለት እነሱም የራሳቸውን ላይፍ ይኑሩ፣ እኔም እዚህ ጋር የራሴን ላይፍ ልኖርበት። ማለት ማንንም አያኗኑርም። እኔም ራሴን ላይክ የምታደርጉ በጠቅላላ ቢግ ሪስፔክት ወዳጆች እኔም ኖሮ እሱም ራሱን ችሎ መምረጥ ያለበትን መርጧል። ማለት ምንም ቢሆን እኔ ለማናደድ እንደዚህ አይነት ነገሮችን ቢያደርግም እኔ ክብሬን ዝቅ አድርጌ ሴትነቴን ረስቼ በጣም ይቅርታ ጠይቄዋለሁ። ማለት ፋሚሊዎች አትሊስት ወደ ሚዲያ ሲመጣ የሰው በጣም ግን እያካበደች ቆይታ ስለመጣች ነው። በጣም የሌለ በቃ ወሬዋን እየነፋች ነው። ማርያምን በጣም ጥፋተኛ እንዳልሆነች ምናምን ነው አክት የምታደርገው። ታውቃለህ የሌለ እኮ ጥፋተኛ ነች። የሌለ የበሸቀ ስራ እኮ ነው የሰራችው። ጀለስ ግን ምንም በቃ እንደ ጸደይ ሰው ነው። ይቅር በለኝ እኔ አምላኬ፣ ግን እንደ ጸደይ ሰው ነው ራሷን እያየች ያለችው። አላቅም ምን ይቻላል። ንግግር ሰምቶ ወይ ይቅርታ አድርጊልኛል ብዬ አስቤ ነበር። ብዙ ጊዜ ካሜራ ይዤ እየሄድኩኝ እሱን ይቅርታ ስጠይቅ የነበረው እንጂ በዚህ ልክ እሱን እንደ እኔን ይነቀኛል ብዬ ወይንም ደግሞ ይሄን ያርዝቅ ያደርገኛል ብዬ አስቤ አልነበረም። ከነበረኝ ፍቅር አንፃር ነበር ያን ሁሉ ነገር ማደርገው። ግን
ዛሬ ላይ በቃ አልፈልግሽም ማለት እሺ ካልፈለግኩ በቃ ይሁን ብዬ በተኩበት ሰዓት ሙሉ ነገሩን እርግፍ አድርጌ የራሴን ህይወት በጀመርኩበት ሰዓት ስሜን እያነሳ ቃል እንደዚህ ነች ጉድሽን እናውጣልሻለን። ቆይ እኔ ግራ ይገባል። እኔ ማላውቀው እናንተ የምታውቁት ጉድ ምንድነው ማለት የልጅ ፎቶ ነው ፎቶ አሁን በዚህ ሰዓት ፎቶ ነው እየተለቀቀ ያለው። ፎቶ ነው ያለብሽ፣ ሌላ ምንም አይደለም። ፎቶ በቃ ጎድኒ አይደለም ማለት እኔና እናንተ እዚህ ጋር ፐብሊክ ላይ የምናወጣቸው ነገሮች ከኛም አልፎ ቤተሰብ የሚነኩ ጉዳዮች ናቸው እንጂ የቀልድ ላይፍ እኮ አይደለም። ሁላችንም አሁን 20 ዓመት የገባን ከ20 ዓመት ያለፈን ሰዎች ነን አይደል? በዚህ ልክ ኧረ ራሷን 20 ዓመት እያለች ነው እቺ ሴትዮ። እድሜ ገምቱ። ዛሬ እንደውም እናቴ ትሙት በጣም አፍልታለች። እናዋርዳት፣ እናስደንግጣት። እድሜ ገምቱ። የዚችን ልጅ እድሜ ኮመንት ላይ ጻፉልኝ። 20 ዓመቴ ነው እያለች ነው እንግዲህ 20 ዓመት በፍሬም ያለፉት። ተመቸሽ ዋግ ተመቸሽ ያራዳልች 21 ብቻ እንዴ ሳምሪ 21 ብቻ 21 ዓመቷ ነው እቺ ልጅ። ኧረ አንሰካከስ 21 ዓመቷ አይደለም ማርያምን 21 ዓመቷ አይደለም 21 ዓመቷ። እድሜ ገምቱ። እድሜ እንዲህ አይታችሁ የምታውቁ ሰዎች እድሜ ገምቱ። በቃ ይችላል። እናቴ ተሙት። ማን ነው ይሄ? ማን ነው? ሳም ይችላል። እንዲህ ነው በቃ እድሜ ከገመቱ እንደዚህ ነው። እናቴ ተሙት። አንበሳ ደብሊው ሳምበሉልኝ ከስር ደብሊው ሳምበሉልኝ። እንደዚህ ነው እድሜ ከገመቱ። ድማማሼ 21 ቲክቶክ ከጀመረች ነው ወይ? ትክክል እግዚአብሔርን 21 ቲክቶክ ከጀመረች ነው ወይ? የተው ግንባሯን አታይም እንዴ ያራዳልች? እኛ እዚህ ጋር ግንባር የምንሸፍነው እኮ እድሜ እንዳይበላ ነው። ግንባሯን አይታ ዩቲዩብ ከጀመረች ነው እኮ። እኔ እሱን እኮ ነው የምለው። 21 ግን +5 ያቻላል። 21 ግን +5 ግድ ነው ያራዳ። ገማመቱ ለምን እንዳስፈለገ አልገባኝም። ይቅርታ ፋሚሊዎቼ፣ እኔ ለማን መናገር እንዳለብኝ ግራ ስለገባኝ ነው። ማለት እናንተ ናችሁ ከማን እኔ ንገሪኝ፣ እኔ እነግርልሻለሁ። እናቴ ሆዴ አትጨነቂ። ሰው በላይ የምትረዱኝ ያምር። እኔ በምን ቋንቋ እናንተ ማመስገን እንደምችል አላውቅም። እኔ ከምናገረው ከማወራው ይልቅ ፊቴን ስሜቴን አይታችሁ ነው ብዙዎቻችሁ የምትደውሉልኝም ቴክስት የምታደርጉልኝ የምትጽፉልኝም እና እኔ እንጃ እውነት በጣም ግራ ስልኩ አላችሁ እንዴ የምትደውሉልኝ እያለሽ ስልኩ ያለው ሰው አለ። ቃልዬን ደውለን እናጽናናት። እግዚአብሔር ስልኩ ያለው ሰው ኮሜንት ላይ ጻፍልኝ። ማርያም ስልኩ ያለው ሰው እንደውል። ማርያም እንደውል፣ እግዚአብሔርን እንደውል። ይኸው ስልክ እናቴ ተሙት። እንደውል። ስልክ የምታውቁ ሰዎች ጻፉልኝ። ስልኳን የምታውቁ ሰዎች አይ በእንግሊዘኛ ነው አቡኪ፣ በእንግሊዘኛ ጻፉልኝ። እናቴ ተሞት ስልኳን ጻፉልኝ። እንደውል። ደውለው ሲያጽናኑኝ እያለች አልነበር? ደውለን እናጽናናት። ገባኝ። አሁን ላይ በምን መንገድ ራሱ ናታንን ነግሬው ከራሴ ህይወት እንዲወጣልኝ እንደማደርግ አላውቅም። እኔ እንጃ ብቻ ሁሉ ነገር ግራ ምስቅልቅል ምን አለ ባልጀመርኩት እስከሚል ድረስ እንዴት ነው ማለት ጥፋተኛ ነኝ እኮ እኔ ጥፋተኛ ነኝ እንዴ? ለጥፋተኛ እኮ ይቅርታ ነው የሚባለው አይደለ? ያንን ይቅርታ አይባልም ትላላችሁ። እውነቱን ንገሩኝ። የልቡን አድርሶ ላጠፋ ሰው ይቅርታ ታደርጋላችሁ? እንደው የልቡን አድርሶ በቃ እርክት ብሎ ጥፋትም እኮ አይደለም እንደው በቀል ተበቅሏችሁ እርድብን አድርጓችሁ ይቅርታ ቢል ታረጋላችሁ ወይ? ኮሜንት ላይ ጻፉልኝ። አልተቀበለውም። የራሴን ህይወት እመርጣለሁ አለ። መረጠ እየኖረ ነው ማለት ፋሚሊዎቼ ይገባኛል። በጣም እዚህ ጋር እንትን እያልኩባችሁ እንደሆነ ግን የምር የልቤን ነው እየገለጽኩላችሁ ያለሁት። በጣም ነው በቃ እኔ ማውራት እስኪያቅተኝ ድረስ የሆነ አንዳንድ ሰዎችን በጠበቃችኋቸው ልክ ሳታገኛቸው ስትቀሩ አለ አይደል? ማለት ማናችንም እዚህ ጋር ስንፈጠር ፍጹም ሆነን የተወለድን የተፈጠረ ላይክ ብታደርጉ ሼር ብታደርጉ በጠቅላላ አመሰግናለሁ። ዛሬ ገና ከመግባታችን 10,000 ላይክ ልንደርስ ነው። 100,000 ገብተን ነው የምንወጣው። ያራዳ ልጆች እንቀውጠዋለን፣ እንበጠብጠዋለን። ይመቻችሁ። ምንድነው ከነጭ ወረቀት ላይ ጥቁር ነገር እንደማይጠፋ ሁሉ ሰው ነን። የሆነ ጥፋቶችን እናጠፋለን። ያንን ጥፋት ደግሞ አምነን ይቅርታ እንጠይቃለን። ይቅርታችንን ካልተቀበሉ እነዛ ሰዎች ደግሞ ምን ማድረግ እንችላለን ማለት ጥፊ ያን ጥፊ ዘር ማንዘሪያ ኧረ አይቅመሱት። ያን ጥፊ የዚች ጓደኛ የቀመሰችው ብሌን፣ አንተ ብሌን እኮ የቀመሰችው ጥፊ እኮ አይደለም፣ መብረቅ እኮ ነው። መድኃኒዓለም መብረቅ ነው ፊቷ ላይ እኮ ያረፈው። እግዚአብሔርን አትመጻደቅ። ይሄው አፌ ቁርጥ ይበልልሽ እመቤቴን።
የሌለ ራሷን እንደ ጻድቅ እያየች ነው። ለምን እንደሆነ አላውቅም። ታስታውሺ ከሆነ እኮ ከሁለት ቀን ከሶስት ቀን በፊት እኮ የሌለ ጥፋቷ እኮ በቃ የሚያስይዝ ነበር፣ ሰው አገዳድላ ምናምን። ዛሬ ደግሞ ያው እንደ ጻድቅ ከች ማለት እና ምን ልላችሁ ነው ያራዳ ልጆች፣ ያ ጥፊ ይገባታል። ደብሊው ጥፊ በሉ። እድሜ ልካችንን እኮ እንደሱን እየተለማመጠን አንኖርም አይደለ? አይ እኔ የሚሻለኝ መመርጠው ህይወት ይሄ ነው ብሎ መርጧ። ከመረጥክ በኋላ ናታን እኔ ጋር መተክ በስልክ እየደወልክ እኔ መናገር እኔን ለማሸማቀቅ መሞከር ይሄ ምን ማለት ነው? እኔ እኮ እድሜ ልኬ እንደለምንክ ነው የፈለከው ወይንስ? እኔ እኮ ግራ ገባኝ በጣም። ላንተ ስል በጣም ያለቀስኩባቸው እነዛ ሰው ፊት የተንበረከኩባቸው ቀናቶች በጣም ነው የሚያንገበግቡኝ። ፍቅርን ብዬ ነው ያንን ሁሉም ነገር ያደረኩት፣ ምንም ያደረኩት ይሁን። ግን አሁን ላይ ተመልሰህ ለምን ቃል ከይቲ ጋር ሆነች ብለክ እንደዚህ ነገሮች የምትናገረኝ ከሆነ አይመለከትም። አንተ የራስህን መርጠሃል፣ እኔም የራሴን መርጫለሁ። እንዴት ነው ከማያውቁት መላክ የሚያውቁት ሰይጣን ይባላል አይደለ? እኔም መረጥ ያለ የቱ ይሻላል? የቱ ይሻላል? ደብሊው ጥፊ አቡኪ ደብሊው ጥፊ መች ያራዳልኝ። ከማያውቁት መላክ የማያውቁት ሰይጣን ነው። ምንድነው ከማያውቁት? ቆይ ከማያውቁት ሰይጣን ከማያውቁት መላክ የሚያውቁት ምንድነው ይባለው? በእናታችሁ ዲርማማ ምንድነው ይባለው? ከማያውቁት ሰይጣን ከማያውቁት መላክ የሚያውቁት ሰይጣን ይሻላል። እሱን ያለው ግን በርጫለሁ። አንተ አይመለከትም። እኔን እየደወልክ ቆይ አሳይሻለሁ፣ ሰራልሻለሁ ምን አባባል የሚያባብል ነገር እኮ ነው። እናንተ ጋር እንደዚህ ነገሮች እኮ አልተፈጠሩም እና አይመለከትም። ደግሞም ሲቀጥል እንዲህ እኔና ከይቴ ጋር አሁን ላይ ደስ የሚል ላይፍ ላይ ያለ ነው ምናምን ስለኔ ለፋንተ ምን አገባሽ? አይመለከታችሁም እኮ የሆነ ተጫውቶብኝ ነበር ይሄ ኢንተርኔት መጣው ተመልሼ መጣው። ባልሽን እዚህ ጋር አታውሪብን በእናትሽ። አሁን ያው ለገባሽው እዚህ ፖሊስ ጠርቼ ፖሊስ ድረስ ሊደረስ ነው። እስቲ ጥራ። ለማንኛውም ናታን እኔ እዚህ ጋር በጨዋ ደም ለወራክ እየሞከርኩ ነው። ገባህ አይደለ? ዛሬም ለእንደና ለማንኛውም ነው ቪዲዮ ከፍቼ መጣሁ። ገባ? ከዚህ በኋላ ከእናንተ ጋር መከራከር ኮንፈርዥን ውስጥ መግባት አልፈልግም። ያንቺ ጨዋ ደም በር መግባት ያንቺ ጨዋ ደም አባቴ ምን ተመሬ ነው? የት ነው የተማርሽው? አሁን ለማንኛውም ናታን ብልከቻሽ ከዚህ ጋር ባታወሪ ወይ ዝም ብትይ ደስ ይለኛል። ለምንድን ነው ዝም የምትለው እንዴ? ያምሻ ብሌንን ውሻ ነው እያረገቻት ያለችው። ለምን እንደሆነ አላውቅም፣ ግን በጣም ነው ውሻ እያረገቻት ያለችው። ስሚኝ ቃል አይ የምሬን ነው። አሁን እዚህ ጋር እንዴ ተደራረሰን ደስ ይላል አይደለም? የምሬን ነው ቃል ኪዳን። ይኸውልሽ ይሄ እንትን አይደለም፣ ይሄ ቀልድ አይደለም። ህይወት ነው ያስኩት እዚህ ጋር በቃ ህይወቴን መርጬ እየኖርኩ ነው አይደለ? ከላይቴ ውጪ ስማችንን አታንሺው። ምርጫ አይደለም ማለት ነው። ምርጫ ብቻ ነው። እኔ አያገባኝም። ለነሱ ገደል መግባት ትችላላችሁ። እኔ ምንም ግድ አይሰጠኝም። ገባህ አይደል? የብሌን ፊት አልቋል እኮ በጥፊ አልቋል። ያራዳ ልጅ ደንዘዝ ብላለች። ሚካኤልን ተጫወተባት እኮ ጥፊ ተጫውቶባታል። ገብሬ አትደውሉልኝ። ሰምተኛል አይደለ? አንድ ላይ ሆናችሁ አትሽቀባበጡ። አትደውሉልኝ፣ አልፈልግም። ምን ደውልልሽ? ላይፍሽን ለማስታወስ ነው። አታስታውሰኝ፣ አልፈልግም። ላስታውሽ አያስፈልገኝም። ነገርኩሽ በቃ። ከዚህ በኋላ ስማኝ ናታን፣ አንድ ነገር ልንገርህ አይደለም? እሷ ማለት ነው የቆንክባት መሬት ነገር ልትከዳ ትችላለህ። ገባህ አይደለ? ዛሬ ተማመንከው ነገር እንደዚህ ብለሽ በጣም ለማስመሰል አትሞክሪ። አሁን እኔ ምንም እያስመሰልኩኝ አይደለም። ስማኝ ዳኒ ይሄንን እንትንሽን እውቀትሽን ሳትረሺው ይዘሽ እዛው ለሞጋጋ ፍቅረኛሽ ለሱ ንገሪ ሂጂና። እኔ የሚያናግራት በቪዲዮ ብቻ ነው። ታዲያ መቼስ እኔን የሰው ልጅ ማንነቱ ነው እንጂ መልኩ ምንም መልክማ ይሄድኩ። ኧረ በስመ አብ ይቴ መልከ ጥፉ ነው እያለች ነው ማርያም። ይቴ መልከ ጥፉ ነው እያለች ነው። ይቴ ይበልጣል፣ ናታን ጥሩ ነው ይበልጣል። ማንም ይበልጥ ይመስላችኋል? ቁንጅና ውበት ማንም ይበልጥ ይመስላችኋል? ይቴ ይበልጣል ናታን? መልክ ኖረ አንቺም እኮ ነው እኮ እቤት ድረስ መጣ ስለተረገኝ እንዴ መልክ ስላለ መስሎኝ ተመረከሽ ለምን
በእናትሽ አታደርጊኝ። ይኸውልህ ስማኝ፣ ለማንኛውም አሁን ለምንድን የመጣሽ? ለምን እንደምትረብሽ? አንደኛ ነገር ቃል መስለስ ሲቀጥል ደግሞ የኔን ስም እንዳታነሳ ሰምተኛል አይደለ? እኔ የምን መሰብሰብ ፈልግ ራሱ ያሳከኛለሁ። በቃ አሁን እንደዚህ ነኝ፣ ኮሜዲያን ነኝ። ቆመ እኮ ታብታቡ እኮ ቆመ። ያራዳልች ታብታብ ይደረግ፣ ሼር ይደረግ፣ ታብታብ ይደረግ። እንዴ ዘና ማለት አትፈልጉም? እኮ ቤቢ የመርሲ ኮሜዲያን ሻው ቀልዳችሁ ጨርሳችሁ የኔና ስሚኝ፣ አሁን እቃ መመለሱ ጥሩ ነው፣ ግን ምን ትለብቻለሽ ነው ችግሩ። ግን በቃ መልሽ መቼስ ድሮም ስለዚህ እንዳትመሰጡ መበጥበጥ አለብኝ ማለት ነው። ከስር በጣም ጥሩ ገብቶኛል። አሁን ጭው ለማንኛውም ይሄ የጻን ማሽካካታችሁን ታቆሙና በስራት እኔ በስራት ለወራክ እየሞከርኩ ነው ያለሁት። ናታን ይገባሃል? በቃ ነች ልጅ በእናትሽ ከህይወት ያትወጣም እንዴ አንተ አትፈጽም ከህይወት ያልወጣም ያልከኝ እንዴ ስተወው ከተወኝ ምን የምላርግክ? እሺ እንዴ በቃ አልፈልግህም ናታን፣ አልፈልግህም። አትደውልልኝ፣ ቴክስት አታርግልኝ፣ አትጻፍልኝ፣ አልፈልግም። ከህይወቴ ውጣ። ቃል ነገርኩሽ፣ እኔም አልፈልግሽም። አረበለ አንቺ ሰውነት ይተሰዝ ማለት ነገር ይጣጣም እንዴ ቃል ኪዳን ስሚ፣ በህይወትሽ በቃ ህይወቴ ላይ አትድረሺ። ሰላም። አረ ሌባው አርኔ አራዳ ልጆች፣ እኔ ኮሽ እያለብኝ ነው የምኖረው። ባይዘው እዚህ ሎኬሽን ላይ ያላችሁ ታውቁታላችሁ። እኛ ሰፈር ያላችሁ አራው ሌባ ድምጽ ሰምቼ እኮ ዘራፍ ልል ነበር። ተረጋጋ፣ እኛው የግቢ ሰዎች ነን አሉኝ። ተረጋጋው። ይሄ ወለ ወገቡ ላይ ላሳርፍ ነበር። ይሄን አስቧል። ይሄ ደንደን ያለቃ ወገቡ ላይ ረፍ ቢል እስቲ ይታይ በእናትህ ሹፎ እስቲ እማቤቴ። ኧረ በስመ አብ። ሁለት ሰው ነበር የሚያደርገው፣ አንድ ብቻ አይደለም። ሁለት ሰው ነበር የሚያደርገው። ተርፏል። እግዚአብሔር ነው ያወጣው። ተርፏል። ያራዳ ልጅ እስቲ ቪዲዮአችን ሰሚኝም እንዴ ናታን፣ እኔም ቀድማ አትጀስብኝ አንተ። እዚህ ሁሉ ነገር ውስጥ የከተትከኝ ገባክ አይደለ? እኔ በስርዓት አውርቻለሁ። ማድረግ ያለብኝን አድርጌያለሁ። ስተወቅ ተወኝ በቃ። ሰሜን አታንሳ፣ ሰሜን አታንሳ። በቃ አልፈልግም። አንቺን ብትሆኚ ነው የምልሽ ማለት ነው። የራሳችን ላይ መጀመሪያ ስማችን ያነሳችሁት ይኸውልሽ፣ ለዩቱብ ፋሚሊዎችሽም እንትን በይ። እዛ ክትፎ ቤት ሲዞሩ ነው ስማችን ያነሱት። በቃ ስማችን አታንሱ። እኛ ፑል ቤት ይኸውልሽ አቅማችንን ልናሳያችሁ ነው። እዛ ጋር እንትን እኔ አንተ አቅም እኔ ጋር ማተር ያደርግም እንገር በቃ ማተር አላደረገም። ይኸውልሽ ከዛ ላይ ያወጣሁሽ እኔ ነኝ። በኢየሱስ ቡና ጠጡ ነበር የምትሰራው ታስታውሳላችሁ? ይኸው ፊቷን ይዩት፣ እግዚአብሔርን ፊቷን ይዩት እንዴት እንደኮሰመነ ፊቷን ይዩት። ፊቷን ብቻ ይዩት፣ እግዚአብሔርን ፊቷን ብቻ ይዩት፣ ማርያም ፊቷን ይዩት። ፊቷን ላሳያችሁ፣ እግዚአብሔርን ፊቷን ይዩት። ቡና ጠጡ ነበር የምትሰራው። ናታን ነው ተፍ ብሎ ዩቲዩብ ምናምን የከፈተላ። ፊቷን ይዩት፣ እግዚአብሔርን ፊቷን ይዩት። አታሳዝንም? ኧረ አይነፋም። ማርያምን እኔም አይባልም ነው የምለው፣ አይባልም። ይኸውልህ ቡና ጠጡ መስራት ክብር ነው አልዋሸም፣ ግን ፊቷን ይዩት። ማርያም በቃ የሆነ አላ ድብር ነው ያላት፣ የሆነ ቅስሟን የተነካው መቤቴ። የሆነ ለምን አነሳኝ ነገር አላ፣ ለምን ወደዚህ ያመጣኝ ነገር። ማርያምን ታሳዝናለች መቤት። ምንም ስራ ስሩ። ለምን በቃ ደወርስት የሚባለው ቆሻሻ መልቀም ምናምን ለምን አይሆንም? ያራዳለች። እስካሁን ምንም አንወሻሽም። እስካሁን ትንሹ ስራ የሚባለው ቆሻሻ መጣል ምናምን ሊሆን ይችላል። እሱንም ስሩ። ግን አንዳንድ ጊዜ ያነሳችሁ ሰው የሚያነፋባችሁ የሚሰክስባችሁ ከሆነ አይነፋም፣ አይመጣውም። ያዋት ፊቷን ብቻ ይዋት፣ እግዚአብሔርም ፊቷን ይዋት።
ቡና ጠጡ ነበር የምትሰራው። ከዛ ስላነሳት ነው አሁን እንደዚህ በቃ እንደዚህ የሚላጥባት ገብቷቸዋል። እንደዚህ የሚያዝጋት የሚጫወትባት ከቡና ጠጡ ስላነሳት ብቻ ነው። የሳይ ትክክል። እግዚአብሔርን ትክክል። ሰው ቢያደርግልህም የራስ ጥረት ደግሞ ወሳኝ ነው። ትክክል። አረ ናታን ግን ሰከሰባት። ማርያምን አነፋባት። በኢየሱስ ስም አነፋባት። የመጨረሻ ነው ያነፋባት። እንየው እሺ፣ ቪዲዮውን እንየው። ግን ፊቷን አያችሁታ? ለእናንተ ብዬ ነው ቪዲዮውን የነካካሁት። ፊቷን አያችሁታ? እኔ እንጃ። ስሙት ከዛ ላይ የወጣው እኔ ነኝ። ገባሽ? ምን አናት ወይ ባክስቲች ምን አይ ለነገሩ አመዳፋሽ ልጅ ብቻ። ለማንኛውም ቃል ኪዳን እኔ ብዙ ንግግር ሰምቻለሁ። እግዚአብሔር እንደዚህ አይነት አጥንት የሚሰብር ንግግር ሰምቼ አላውቅም። በእውነት አላውቅም። አመድም ፈስ፣ ጨውም ፈስ፣ ወርቅም ፈስ፣ ግን ከዛ ህይወት ያወጣውሽ ምን አይባልም። መጀመሪያ መድኃኒዓለም አለ፣ ከሁሉም ህይወት ውስጥ ነቅሎ የሚያወጣን ክርስቶስ ኢየሱስ አለ። ከዛ የምናምንባቸው አካላት ደግሞ አሉ። ምናልባት አንተ አንዱ የታመነባ አካል ትሆን ትችላለህ፣ ግን የሰው ልጅ በዚህ ልክ ዲፕ ዳውን ተወርዶ እኔ ነኝ ከዛ አይነት ሰዎች ምናምን ኧረ አይባልም። ያራዳ ልጅ ብዙ እኮ ሰው የሚረዱ ጸዴ ሰዎች እኮ አሉ። ምንም ሪዋርድ የማይጠብቁ እኔ ነኝ ያረኩልሽ እኔ ነኝ ያረኩልህ ምናምን የማይባባሉ ማለት እና ልብ ይስጠን። ከገንዘቡ በፊት ልብ ይስጠን። እናቴ ትሙት። ይኸውልሽ አሁን የዩቲዩብ ፋሚሊዎችን በጣም ልይዟቸው ምናምን 33000 ሰብስክራይብ ምናምን እያደረሱሽ ነው። 100,000 ያደርሱሽ 100,000 የለም በይ። ይኸውልሽ እኛ ላይፍ ምን ያረረ ይስቃል ይባላል። ለማንኛውም ግን የሚገርማችሁ ነገር ማለት ነው እሷ ምንም ከቡና ጠጡ እንኳን ብትነሳ ከቡና ጠጡ እንኳን ቢያነሳትም እንደዚህ ቢንቃትም ዶግ ቢያረጋትም እሷ በጣም ሰብስክራይበሯ እየሄደ ነው። በጣም እየሄደ 30 ምናምን ሺህ መድረስ በዚህ አጭር ጊዜ ውስጥ የሚገርም ነው። እግዚአብሔርን ታብታብ እያረጋችሁ እንጫወት። ታብታብ እያረጋችሁ እንጫወት። በደረቅ አይሁን ታብታብ እያረጋችሁ አይባልም። የፈጠረን ምን ይበል? አዎ እግዚአብሔርን አቡኪ ክበሪሊ ማርያምን የፈጠረን ምን ይበል? እውነት እኮ ነው አይባልም። የሰው ልጅ ሆነን አሟልቶ የሰጠው አንድ ቀን እሱ ሁሉን ሰጥቶን እውነት እኮ ነው። አንድ ቀን ግን ሰጠው ብሎ ነው ያውቅም። ይኸው ናታን ግን ከቡና ጠጡ የሆነች ዩቲዩብ ከፈትኩልሽ ስልክ ገዛው ምናምን ብሎ ያዙ ይልቀቁኝ እና አንዳንድ ጊዜ አላውቅም እኔ እንጃ ከባድ ነው ማለት ቃል ኪዳን አንቺ ላይፍ ደልቶሻል። እኔ ብዙ ጭንቀት ያለብኝ ሰው ነኝ። ይኸውልሽ እቤት ድረስ ካሜራ ይዘሽ መተሽ ምናምን በርግደሽ ምናምን በጣም ስነ ስርዓት ስለዚህ አሁን በጣም እኛ ስነ ስርዓት አድርገን እያወራንሽ ነው እንጂ ማስወጣት እንችላለን። እኔ የኛ ቤት ነው ገባሽ? እኔ እወጣልህ አለ አንተ እንድታስወጣኝ አልጠብቅም። ያዛልኛ የድሮ ቃል ኪዳን አንተን ተንበርክካ ስለምን አይለችም ገባህ አይደል? የድሮ ቃል ኪዳን ተንበርክካ እኮ ለምነዋለች። ለምን ይዋሻል? ተንበርክካ ለምነዋለች። አልዋሻችሁ። ተንበርክካ ምንድን ነው ያደረገችው? ተንበርክካ እኮ ድሏን ሞክራለች። ግን ምን መሰላችሁ? በጊዜው በቃ እጢ በዛ ብዙ ነገር አባቱ ፊት ነው የለመነችው። ካስታወሳችሁ አባቱ ፊት ነው የተንበረከከችው። አልተሳካም እንግዲህ ግን ይኸው ዛሬ ጥጋቡን የሚችለው ጠፋ። ቴንኪው ላይክ የምታደርጉ በጠቅላላ ዛሬ 100,000 ደርሰን ነው። እሺ የምንወጣው ያራዳ አለመነች አምጪው እስቲ አምጪው ሁሉንም ይዘሽ መተሻል። እስቲ አምጪው የረሳሽው ነገር ካለ እስቲ አምጪው። ባይዘው ስጦታውን ነው እሺ አምጪ የሚሏት ስጦታውን ነው። ያልገባችሁ እስካሁን ድረስ ያላያችሁ ሰዎች ስጦታውን ነው። ከዚህ በፊት ናታን የሰጣት ስጦታ ይዛለት መጣን። እሱ ደግሞ አምጪው ነው ኬዙ። ገባችሁ? ፋጡማ ቴንኪው መስኪ ቴንኪው በጣም አመሰግናለሁ እናቴ ቴንኪው። ፎሎ የምታደርጉ በጠቅላላ በጣም አመሰግናለሁ። ላይክ እያረጋችሁ ሼር እያረጋችሁ እስቲ አምጪ በሱ ፎቶ ሃኒቾ እኔ ምን አውቃለሁ አሁን ወንድ ነው አለች። እውነት እኮ እኔ ምን አውቃለሁ ያራዳልኝ። እኔ አልፈርድም። አሁን እዚህ ጋር ከባድ ነው ነገር አይኖርም። አይዩና ታሪፍን ይዘውታለች። በቃ ብቻ ለማንኛውም ቃል ኪዳን በቃ ከላይፋችን ውጪ ጭራሽ ቤት ድረስ ይኸውልሽ ከቻልሽ ከይቴ ጋር ነኝ ከቻልሽ እንመክራችኋለን ከይቴ ጋር ነኝ እና ደግሞ ከቻለ ትንሽ ጺም ምናምን ያውጣ ሚኒክስን ዲጂታል ይቴ ነው ገብቷችኋል? ያ ጠቋራ የለም ያ ጥቁሩ ልጅ የሳይ ዲርማማ ቴንኪው የኔ ጌታ ቴንኪው ሙዚክ ቴንኪው በጣም አመሰግናለሁ። ፎሎ የምታደርጉ በጠቅላላ ቴንኪው
ከዛ ደግሞ ትንሽ እኛም ሸከል እናድርግና አንተ ምንድን ነው የሚባለው ሰው ቡና ጠጡ በሰፊው ከፍትልሻለሁ። ወይ እየሰማችሁ ቡና ጠጡ በሰፊው እንከፍታለን። አንተ ባለጌ ክፍታፍ የሆነ ልጅ ነው ገብርኤልን። ቡና ጠጡ በሰፊው እንከፍትልሻለን። ልጅቷ እኮ ተፍ ብላ ህይወቷን ቀይራለች። ገብርኤልን አልፋለች እና ደግሞ ከቻለ ትንሽ ጺም ምናምን ያውጣ ሚኖክሲዲን ግዢለት። ከዛ ደግሞ ትንሽ እኛም ሸከል እናድርግና አንተ ምንድን ነው የሚባለው ሰው ቡና ጠጡ በሰፊው ከፍትልሻለሁ። ገደላት፣ ማርያምን ገደላት። እውነታችሁን ነው እግዚአብሔርን። እሱ እኮ ጺም የለውም አቡኬ የለውበትም እናትነት የለውበትም። አንቺ አረ እንዴት ያስጠላል። ያስጠላል። የሰው ልጅ በዚህ ልክ መናቅ ያስጠላል። አንተ ሰው ግን ኮመንት ላይ የሚጽፈው ነገር ከባድ ነው። ማንበብ ራሱ እየከበደኝ ነው። እኔ አላነበውም። ብቻ ለማንኛውም አሁን ጨረስሽ? እሺ ጨረሳችሁ? ከቤተሰቦች ጋር ጨረሳችሁ? ማርያም ዶግ ነው ያረጋታ። በቃ ምንም የምታደርጊው ነገር የለም እንጂ እንውጣ አባቴ ወጡ ተብለናል። እንግዲህ ልብሱን ብቻ ለምን እንትን ትያለሽ? ሀብሉንም ፋክ ሰምታል። ሀብል ሰምታችኋል? አረ ክሬዚ ነው ማለት በጣም የልጅ ነርድ እየሆነ ነው። በጣም እየባለገ ነው። እግዚአብሔርን ሀብሉን አምጪ እያለ ነው። ሰምታችኋል? በጥሩ በጸደው ቀን የሰጣትን ሀብል አምጪ እያለ ነው። በኢየሱስ ለምን እንትን ትይዋለሽ? ነይ ሀብሉ አትረሻለሽ። አዎ በትሽ ታሪግልኝ ነው። ሀኒቾ ሀብሉን ተቀበላት። እግዚአብሔርን ሀኒቾ ሀብሉን ወሰደው። ዘመሰገጥ ስግጥ ነው ያለው ልጁ። እናቴ ኪራይ ምናምን ሳይደርስበት አይቀርም። አንተ ሀብሉን ወሰደው። ሚካኤልም በኢየሱስ ክርስቶስ ሰገጠ። በደንብ ነይ ሀብሉ አትረሻለሽ። አዎ በትሽ ታሪግልኝ ነው። ትቀበላታለሁ። ተረጋጊ። ለማንኛውም እንደዚህ አዋጣሽ